ሰላም ጋይስ እንዴት ናችሁ? ሰላም ነው ወይ? ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ በአዲስ ቪዲዮ ስመጣ ዛሬ ደግሞ ይዤላችሁ የመጣሁት ስለ ስኪን ኬር እንድናወራ ነው። እንግዲህ ብዙውን ጊዜ ቲክቶክም ላይ ሆነ ዩቲዩብ ላይ የምሰራው ስለ ተፈጥሯዊ በሆኑ ነገሮች ስኪናችንን እንዴት ትሪት ማድረግ እንደምንችል ነው ብዙውን ጊዜ የምናወራው። በዚህም ቻናል ደግሞ የምናወራው ብዙ ጊዜ ስለ ስኪን ኬር ነው። ዛሬም እንደተለመደው ስለ ስኪን ኬር ነው የምናወራው ማለት ነው። እንግዲህ እኔ የወርቅነሽ ስኪን ኬር የሚል የናቹራል ስኪን ኬር ፕሮዳክት አለኝ። በጣም ቆንጆ ነው። ማዲያት ላለባችሁ፣ ብጉር ላለባችሁ ሰዎች በጣም ስኪናችሁን ትሪት ለማድረግ ብትጠቀሙት አንደኛ ተፈጥሯዊ ነው፣ ምንም አይነት ሳይድ ኢፌክት የለውም። ሁለተኛ ደግሞ በደንብ ኢፌክቲቭ ነው። ስኪናችንን በደንብ አድርጎ ትሪት ያደርገዋል። ብጉር ካለብን፣ ማዲያት ካለብን፣ የብጉር ጠባሳ ካለብን እንዲሁም ደግሞ ምንም ሳይኖርብንም ስኪናችንን ትሪት ለማድረግ ብንጠቀመው በጣም ጸዴ ፕሮዳክት ነው ማለት ነው። ሞክሩት። የትም ቦታ ብትሆኑ ያላችሁበት ቦታ እንልካለን ማለት ነው። እዚች ጋር ስልካችንን አስቀምጥላችኋለሁ፣ እየደወላችሁ ኦርደር ማድረግ ትችላላችሁ ማለት ነው። የኔን ስኪንም ከዚህ በፊት ቢፎር እና አፍተሩን ቪዲዮ ሰርቻለሁ ቲክቶክ ላይ። ለእናንተም ደግሞ ከዚህ በፊት ምን አይነት ቆዳ እንደነበረኝ ፎቶ አስገባላችኋለሁኝ ማለት ነው። እና ማዘዝ የምትፈልጉ ከሆነ ስልካችንን አስቀምጥላችኋለሁ፣ በቀጥታ መደወል ትችላላችሁ። እንዲሁም ደግሞ ዋትሳፕ ላይ ደውላችሁ ኦርደር ማድረግ ትችላላችሁ። ያላችሁበት ቦታ ድረስ እንልክላችኋለን ማለት ነው። እንደነገርኳችሁ በጣም ጸዴ ፕሮዳክት ነው። በእህሎች ብቻ ነው የሚዘጋጀው። ከ25 በላይ እህሎች አሉበት በውስጡ። ምንም አይነት ሳይድ ኢፌክት የለውም። ስኪናችንን በደንብ አድርጎ ትሪት ያደርጋል ማለት ነው። እንግዲህ ይሄንን ሁሉ ስለኛ ፕሮዳክት ካልኳችሁ ደግሞ በቤታችን ውስጥ ምን አይነት ነገሮችን በመጠቀም ቆዳችንን ትሪት ማድረግ እንችላለን፣ ስኪናችንን ትሪት ማድረግ እንችላለን የሚለውን የተወሰኑ ነገሮች ልበላችሁ። ተከታተሉኝ፣ ሰብስክራይብ አድርጉ እና የደውሏን ምልክት ተጭናችሁ ደግሞ ቤተሰብ ሁኑ። ሁሌ አዳዲስ ቪዲዮ ስለቅ ይደርሳችኋል ማለት ነው። እንግዲህ አብዛኞቻችን ቤት ውስጥ የሚኖርና ለብዙ ሰዎች ደግሞ ቆንጆና ተስማሚ የሆነው የመጀመሪያው ነገር ማር ነው። ማርን እንግዲህ የተለያዩ ነገሮችን ስንጠቀም ለምሳሌ እርድ በማር መጠቀም እንችላለን። እንዲሁም ደግሞ ቡና በማር መጠቀም እንችላለን ለብዙ ነገሮች እንደመበጥበጫም። ከዛ ደግሞ ኖርማሊም ብንጠቀመው በጣም ቆንጆ ነገር ነው ማለት ነው። ማር የመጀመሪያው ቤት ውስጥ ኢዝሊ ልናገኘው እንችላለን። ከዛ ደግሞ በጣም ብዙ ጥቅም የምናገኝበታለን ማለት ነው። ሌላኛው ደግሞ ቡና ነው። ቡናን በማር መጠቀም እንችላለን። ቡናን በእርጎ መጠቀም እንችላለን። እንደ ስክራብ መጠቀም እንችላለን። ዴድ ስኪናችንን ለማስወገድ በጣም ይጠቅመናል። እንዲሁም ደግሞ ውጥር ያለ ስኪን እንዲኖረን ይረዳናል። የብጉር ጠባሳ ካለብን፣ የተቋቆረ ነገር ካለብን በሂደት ያጠፋልናል። በጣም ቆንጆ ነገር ነው ቡና ማለት ነው። ሌላኛው ደግሞ እንግዲህ እርጎ ነው። እርጎ ደግሞ ብጉር ካለብን እንዲሁም ደግሞ በጣም በፀሐይ የተጎዳ ስኪን ካለን እርጎን መጠቀም እንችላለን። በጣም ለስኪናችን በጣም ጥሩ ነገር ነው ማለት ነው። ሌላኛው ደግሞ የበቆሎ ዱቄት ነው። የበቆሎ ዱቄትም በጣም ጸዴ ነገር ነው። ከዚህ በፊት ቪዲዮ ሰርቻለሁ ስለ በቆሎ ዱቄት፣ ገብታችሁ እዩት። በጣም ቆንጆ ነው። ሌላኛው ደግሞ በቀላሉ የምናገኘው እና አብዛኞቻችን ቤት ውስጥ ያለው ነገር ተልባ ነው። ተልባም እንግዲህ ቀቅለን መጠቀም እንችላለን ወይም ደግሞ ዘብዝፈን መጠቀም እንችላለን። እሱም ለስኪናችን በጣም ቆንጆ ነገር ነው ማለት ነው። ሌላኛው ደግሞ እንግዲህ ሩዝ መጠቀም እንችላለን። ሩዝን ቀቅለን ፈጭተን መጠቀም እንችላለን። እንዲሁም ደግሞ ዘብዝፈን ውሃውን ብቻ መጠቀም እንችላለን ማለት ነው። ሩዝን በጣም ጸዴ ነገር ነው። ሌላ መጠቀም የምንችለው ነገር እና ደግሞ ብዙዎቻችሁን ሊያስቆጣ የሚችለው ነገር ምንድን ነው? ጤፍ ነው። ጤፍን በጣም ቆንጆ ነገር ነው። አብዛኞቻችን ቤት ውስጥ የምናገኘው ነገር ነው። ስለ ጤፍ ቲክቶክ ላይ ሰርች የነበር ቪዲዮ ብዙ ሰዎች ብላችኋል። ግን ደግሞ እንግዲህ ጤፍን ኦፍኮርስ በጣም ኑሮ ተወዷል፣ የምንበላውም ነገር አተናል ምናምን ያላችሁ ሰዎች አላችሁ። ግን ደግሞ ለፊታችን የምንጠቀመው በጣም ብዙ ነገር አይደለም። አንድ የሻይ ማንኪያ እንኳን ስኪናችን ላይ በጣም ቆንጆ ለውጥ ታመጣለች፣ በየጊዜው ደጋግመን ስንጠቀመው ማለት ነው። ብዙ ሰዎች አሁን የሆነ ነገር ተጠቀሙ ስንባል ምናምን ብለን እንቀውጠዋለን። ግን ደግሞ ስኪናችን ከተጎዳ በኋላ የምናወጣው ብር፣ ለዛውም ደግሞ ብዙ ብር አውጥተንም ደግሞ
ኢቭን መዳን የማይችልበት ሁኔታ ላይ እንኳን ሊደርስ ይችላል። ስለዚህ ቤት ውስጥ በቀላሉ በምናገኛቸው ነገሮች ቆዳችንን ትሪት ማድረግ ብንችል፣ ለራሳችን ሰነፍ ባንሆን፣ ለብዙ ነገር ጠንካራ ለብዙ ነገር ጎበዞች እንሆናለን። ለልጆቻችን፣ ለባሎቻችን፣ ለፋሚሊዎቻችን፣ ለስራችን በጣም ጎበዝ እንሆንና ለራሳችን ደግሞ በጣም ሰነፍ የምንሆን ሰዎች አለን አይደለም? እሱ ደግሞ ልክ አይደለም። መጀመሪያ ራሳችንን መውደድ፣ ራሳችንን ትሪት ማድረግ፣ ልክ የምንወዳቸው የምንንከባከባቸው ሰዎች ራሱ እኛን የሚወዱን ራሳችንን ስንወድ ነው። ስለዚህ በማንኛውም ሁኔታ ውስጥ ለራሳችን የምናደርገው ነገር ሊቆጨን አይገባም። አይደለም እና ቤት ውስጥ የምናገኘው ነገር ሊቆጨን ቀርቶ ብዙ ብር አውጥተን እንኳን ለራሳችን የምናደርገው ነገር ሊቆጨን አይገባም ማለት ነው። እና ደግሞ ግዴታ ብዙ ሰዓት አያስፈልገንም። ግን ባለችን ትንሽ ሰዓት ለራሳችን ጊዜ ሰተን በደንብ ትሪት ራሳችንን ብናደርግ፣ ትሪት ማድረግ ማለት ባይዘወይ ፊታችንን የምንቀባው ነገር ብቻ አይደለም ስኪናችን ላይ ለውጥ የሚያመጣው። ውስጣችንን ሰላም ማድረግ አለብን። ግዴታ ውድ ምግቦች መሆን የለባቸውም፣ ግን ደግሞ ለውስጣችን አለ አይደል ለቆዳችን ተስማሚ የሆኑ ምግቦችን መመገብ፣ ስኳር አለማብዛት፣ ውሃ አብዝቶ መጠጣት፣ ይሄ ራሱ በጣም ቆዳችን ላይ በጣም ትልቅ ለውጥ እንድናይ ይረዳናል። ግን ብዙ ነገር አውጥተን ሳይሆን ኢቭን ቀንሰን ነገሮችን የምናደርጋቸውን ነገሮች ቀንሰን ኢቭን የሆነ የምናመጣው ለውጥ አለ ማለት ነው። ስለዚህ ራሳችን ላይ በደንብ ፎከስ አድርገን ብንሰራ በጣም ብዙ ለውጥ ራሳችን ላይ እናመጣለን። በማንኛውም መንገድ ራሳችንን ትሪት ማድረግ አለብን አይደለም? ቤት ውስጥ የምናገኛቸው በቀላሉ የምናገኛቸው ነገሮች ሆነ ሰነፍ ብቻ ስለሆኑ ቆዳችን ይበላሻል ማለት ነው። ሁላችንም እንደዛ ነው ማለት አይደለም። በጣም ትሪት እያደረግን ነው፣ በጣም ብዙ ብር ኢንቨስት እያደረግን ራሳችን ላይ ቆዳችን ሊበላሽ ይችላል። ግን ብዙ ብር ማውጣት ብቻ ደግሞ ቆዳን ያሳምራል ማለት አይደለም። ባለ ነገር ራሳችንን ትሪት ማድረግ እንችላለን። እና ጥያቄ ካላችሁ እንድሰራላችሁ የምትፈልጉት ቪዲዮ ካለ ኤኒ ቪዲዮ ሰራላችኋለሁ ከስኪን ጋር በተገናኘ እና በቀላሉ ቤታችን ውስጥ በምናገኛቸው ነገሮች ይሆናል። ብዙ ብር ኢንቨስት ራሳችን ላይ ሳናደርግ እንዴት ስኪናችንን ማሳመር እንደምንችል፣ እንዴት ራሳችንን ትሪት ማድረግ እንደምንችል ሰራላችኋለሁ ማለት ነው። ኤኒ ቪዲዮ ሰራላችኋለሁ። ኮሜንት አድርጉልኝ። በጣም ደስ እያለኝ ነው የምሰራላችሁ ማለት ነው። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ድረስ እንግዲህ ቻው።